ሩሲያ ኒኩለር ልትተኩስ ነው። አሬስ 28 ወጣም። ምዕራባውያኑን አተራመሳቸው። ሩሲያ ምዕራባውያኑን እጅግ የሚያንቀጠቅጥ ድርጊት ለመፈጸም ከሳምንት ያነሰ ጊዜ እንደቀራት መታወቁ በመላው ዓለም ሌላ ሽብር ነስቷል። ሩሲያ አንድ እጅግ አውዳሚ የሆነ ካሏት 6 ስትራቴጂካል የኒኩለር ሚሳኤሎች አንዱ የሆነውን አሬስ 28 የተባለውን መሳሪያ በቀጣይ 5 ቀናት ውስጥ ለመተኮስ ወስናለች። ሽብሩ የተፈጠረው እንዲሁ አይደለም። ሩሲያ ስትማጸን የነበረችው ይህ እንዳይሆን ነው። ይህ መሳሪያ ወደ ውጊያ እንዳይገባ ለማድረግ ነበርም፣ ግን አልሆነም። ምዕራባውያኑም ከጥፋታቸው አልታቀቡም። ሩሲያም ቃሏን ልታከብር ነው። ከ3 ወራት በፊት ፑቲን ይህንን መሳሪያ ወደ ጦሩ እንቀላቅለዋለን ብለው ነበርም። አሁን ቀኑ ደርሷል። ተኩሱን ሊያደርግ መሳሪያው ቦታው ላይ ተገኝቷል። ሩሲያ መሳሪያውን የምትተኩሰው ለሙከራ ነው ብትልም ምዕራባውያኑ እንደው ለምን ይህ መሳሪያ ተንቀሳቅሶ ሲሉ እየተቅበዘበዙ ነው። ሚሳኤሉ አሬስ 28 በመባል ነው የሚታወቀው። ምዕራባውያኑ ደግሞ ወርልድ ኪለር ወይንም የዓለም ገዳይ ይሉታል። እነሱ ገዳይ ርኩስ ይበሉት እንጂ ሩሲያ ቅዱስ ነው የምትለው። የጦሩ ቀዳሽ የእናት ሀገሩ አንጀት አርስ ነው። ምዕራባውያኑ የመሳሪያው መተኮስ ቢያንቀጠቅጣቸው አይገርምም። ምክንያቱም መሳሪያው አንዴ ሲተኮስ ፈረንሳይን የምታክል ሀገርን በአንድ ጊዜ ወደ ምድረ በዳነት ይለውጣታል። አንዱ መሳሪያ ብቻ የአሜሪካን ቴክሳስ ግዛት በአንድ ምት ሙሉ ለሙሉ ያቃጥላል፣ ያጠፋል። እንግሊዝን ለመምታት የሚፈጅበት 6 ደቂቃ ብቻ ነው። መሳሪያው የወጣው ለዩክሬን እንዳልሆነ ምዕራባውያኑ ገብቷቸዋል። ለዚያ ነው ድመት እንዳየ የዱር አዋፍ እየተንጫጩ የሚገኙትም። በተለይ እንግሊዝ የሚያደርጋትን እያሳጣት ነው። ሚዲያዎቿ በሙሉ ሩሲያን እንደ ቄሳር እያወገዟት ይገኛሉ። የእንግሊዝ ፍርሃት ከየትም የመጣ አይደለም። ሩሲያን ምን ያክል በዚህ ጦርነት እየበደለቻት እንዳለች ትረዳዋለችም፣ ስሯን ታውቋለችም። በዚህ ሚሳኤል ጥቃት ከተፈጸመ የመጀመሪያዋ ኢላማ አገሪቱ እንግሊዝ እንደምትሆን ፈጽሞ አያጠራጥርም።